ከቦ የሚከላከላቸውን ኃይል ማጥቃትና መደምሰስ ስለነበረ እነዚህን አጥቅተን ሙሉ በሙሉ ተደምስሰዋል። ትናንትና ማታ ከምሽቱ 4 ሰዓት 5 ሰዓት 6 ሰዓት ከሲቹዌሽን ሩም ውስጥ አብይ አዲና ሀገረ ሰላም መካከል የነበረው መተረማመስ ስናይን ያደር ነው። ላይቭ ነው የምናየው የጥራት እንቅስቃሴ። ማታ አላጠቃናቸውም፣ ምክንያቱም በሽሽት ውስጥ ሚስቶቻቸውን ልጆቻቸውን ይዘው ሄደዋል። አፎምን ግብሮምን ዘይሳኔ ዓደይና በልካዶ ህዝቢ ጓኔ እልኹዳ ነይሩ ተኸደነ ንዓናኒ ምድሃል ተኸሸነ ይበል ስልቲ መንገዲ ዓፂኻ ትግራዋይ ስራሕ ብኸብዱ ክዳነ ፀገም ንሰግር ሓመድ ልሒስና ዘዘይትደንን ክሳድ መን ይዘድንና فغراي قدن حقي يقزأنا شرحن شطاران أو ترحلنا دحري تعاتيهم مخرلو رحو خيدهم مسلم هلو تاريخ تمالي زي ذكرو باچق زيرنا باچق زي ጨርሰናል። ህገ መንግስቱ ተዋጠቃን በ3 ዓመት ሳይሆን በ3 ሳምንት ጨረስን። نزاربو مينا للتجزيق نزاربو مينا فتكنو مينا ኢፒኤልኤፍ ማለት በንፋስ ላይ እንደተበተነ ዱቄት ማለት ነው። ከእንግዲህ በኋላ ሰብስበን ዱቄት ልናደርገው አንችልም። عديت مسكر الليل زي حنفو تقراي غنميت مسقومي حلوف كي كامل يسوكي دقمي عدي برقات لملمي شالا مالا دقنو يدقم كم يدينا قربنا هاي اب مسمرنا شد معنتانا اب مسمر شخر بتال ويالي سفرتيون عد الرجاش لأي اندبرحت بهاي عدد ازيان قدامو تندنحنا اي تورا زيبنا ኢትዮጵያ ስትግራይ